አገኘውን ብዬ ወፍራም ሴት ባገባ ኑሮዬ በሙላ ግራ የተጋባ ከጉማሬ ጋር ነው ሙድሽ የሚግባባ አሉ እንዴ። አንቺን ከማግባቴ በፊት እኮ እኔ ማቀው ከአንድ ብርቱ ሁለት መድኃኒቱ ሲባል ነበር። አንቺን ካገባው በኋላ ግን ከአንድ ብርቱ ሁለት ቡቱቱ ሆኗል የኔና አንቺ ነገር። አንቺ ቡቱቱ እንዴ ዶንት ስሊፕ አት ሳሎን ማይ ላይፍ ኢዝ ሊቭ ሚ አሎን አሉ እንዴ። ሶፋ ላይ መተኛት እባክሽ ይቅርብሽ፣ ሰው ገፍትሮ ይጥላል መከረኛው ፈስሽ አሉ እንዴ። እውነት እኮ ነው። እንዴት ነው የምንግባባው እኔና አንቺ? ቆይ እኔ አሁን ለአምስተኛ ጊዜ ሶፋ ልግዛ፣ አንቺ የበለጠ ካፌ ደንበኛ ጢዚዛ የሆንሽ ሴትዮ አራዳ ሊቭ ኢን ሚድል ማይ ላይፍ ኢዝ ፍሌክሲብል አሉ። ዳርዳሩ በነቄ መሃሉ ባራዳ ካንቺ የተረፈኝ መሆን እዳ በዳ እቃሽን ሰብስበሽ ውጪልኝ የኔ ግረ ወልጋዳ እንደማለት ነው። ለምን አትወጪልኝ? ምን ከላይፌ እንድትወጪልኝ እኮ ነው ፈልገው። ለጨራሽ መፍትሄውን ትጠይቅኛለሽ እንዴ? መፍትሄውማ ምን ነው? የምን መፍትሄ አይደለም እኮ እኔ ሚስቴን ለምን አላናግራትም? ሰዎች ገና ወደ ውስጡ እንደገባችሁ የቤቱና የቢሮ እቃዎቹ የሶፋዎቹና የቁም ሳጥኖቹ ውበት በድንጋጤ አይኖን የማይነቅሉበት ዳይኒንግ ቴብሉና የቲቪ ስታንዱማ ቤቶን የሚያሳምር ለቤቶ የሚስማማ ዱካና ጠረጴዛ ከፈለጋችሁ የትም ሳትደክሙ እኛ ጋር ታገኟቸዋላችሁ። የዚህ ፈርኒቸር ነገር ለየት የሚያደርገው ብዙ ልምድና ብቃት ባላቸው ሰራተኞቹ መሰራቱ ነው። ዘወትር ጠዋትና ከሰዓት ሳይሉ ለእርሶ ውበትና ምቾት ይጥራሉ። መለያችን ውበትና ጥንካሬያችን ቢኤም ፈርኒቸር። የማከፋፈያ ቦታቸው ተክለ ሃይማኖት ወደ ፒያሳ መሄጃ ላይ አድርገው ሱቃቸውን ደግሞ የት እናገኛቸዋለን ካላችሁ አሸዋ ሜዳ ጫላ ሰበቆ ሆቴል ግራውንድ ላይ ያለላችሁ። ብዙ ሳትርቁ እዛው ከሪፍት ቫሊ ትምህርት ቤት ፊት ለፊት ብርሃኑ ህንፃ ግራውንድ ላይ ተከስተዋል። ወዲያው ምርታቸውን ከፈለጋችሁ ስልካቸውን አስቀምጬላችኋለሁ።